ሰላም ጤና ይስጥልን። ሪፖርተር ቴሌቪዥን ከወቅታዊ ሰሙናዊ ዜናዎች ጋር ሄኖክ ያሬድ ነኝ። በአባይ ወንዝ ላይ የተገነባ ያለው የታላቅ ኢትዮጵያ ህዳሴ ግድብ ስራ እንደማይቆምና መጠኑንም እንደማይቀንስ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስረግጠው ተናገሩ። በወቅታዊው አገራዊ ጉዳይ ላይ ስልጣን ላይ ከመጡ ለመጀመሪያ ጊዜ ጋዜጣዊ መግለጫቸውን ሰኔ 21 ቀን 2005 ዓ.ም የሰጡት ጠቅላይ ሚኒስትር ኃይለማርያም ከግብፅ ጋር ውዝግብ ስላስነሳው የአባይ ግድብ ጉዳይ የመንግስትን አቋም አንጸባርቀዋል። በአሁኑ ወቅት ግብፅ ለመደራደር ዝግጁ መሆኗ ጥሩ ነገር ቢሆንም ውጤቱን ግን መተንበይ እንደማይቻል የተናገሩት አቶ ኃይለማርያም በድርድሩ ወቅትም ሆነ በማንኛውም ጊዜ ቢሆን የግድቡ ስራ የማይቆም መሆኑንና መጠኑም የማይቀንስ መሆኑን መታወቅ አለበት ብለዋል። የግብፅ ፕሬዝዳንት ከተቃዋሚ ፓርቲዎች ጋር በግድቡ ዙሪያ በመወያየት በግልጽ በሚዲያ የታየው ኢትዮጵያን የማተራመስ አቋም ሆን ተብሎ ይሆን በስህተት ባይታወቅም ከ120 ዓመታት በፊት ጀምሮ በግብፅ ይራመድ የነበረ አስተሳሰብ እንደሆነም ሳያወሱ አላለፉም። በዚህ አስተሳሰብ መመራት ትክክል እንዳልሆነም ለግብፅ ፕሬዝዳንት መሐመድ ሙርሲ በተደጋጋሚ መግለጻቸውንና መንግስቱም ይህንን አቋም ይዘዋል የሚል እስካሁን እንዳልተሰማ፣ ይህንን አቋም በያዘ ጊዜ ግን አስቸጋሪ ሁኔታ ውስጥ ይገባሉ ብለዋል። በቅርቡ የገቢዎችና ጉምሩክ ባለሥልጣናትና ባለሀብቶች በሙስና ተጠርጥረው መያዛቸውን ተንተርሶ በቀጣይ የመንግሥት ተመሳሳይ እርምጃዎች ላይ ተጠይቀው በሰጡት ማብራሪያም እርምጃው በኢህአዴግ ጉባኤ እንዲሁም በማዕከላዊና በሥራ አስፈጻሚ ኮሚቴ ደረጃ ጥልቅ ውይይት ተካሂዶበት የተያዘ አቋም መሆኑንም ገልጸዋል። የሙስና ሥራ የሰዶ ማሳደድ ሥራ ባለመሆኑ በተጠና መንገድ ሥራ መጀመሩን በዋነኛ ደረጃ ከተለዩት ውስጥ የመሬት አስተዳደር ስርዓቱ ላይ በተወሰደ እርምጃ ግለሰቦች ተጠያቂ እንደተደረጉ ገልጸዋል። የዮሐንስ አንበርብር እንደዘገበው በተያያዘ ዜናም በሪል ስቴት አልሚዎችና በደንበኞቻቸው መካከል የተፈጠረው ውዝግብ አገራዊ መመሰቃቀል እንዳይፈጥር መንግሥት ጣልቃ እንደሚገባም ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። ከአገር ውስጥ ጋዜጠኞች ጋር ቃለ ምልልስ ያደረጉት ጠቅላይ ሚኒስትር ኃይለማርያም በአልሚውና በተጠቃሚው መካከል በተደረገው ውል መካከል የተፈጠረ ችግር መኖሩን እንደሚያውቁ በመግለጽ ውሉን የፈጸመውና ያስፈጸመው አካል በደንብ መፈተሽ እንዳለበትም አሳስበዋል። የሚመለከታቸው መስሪያ ቤቶች መንግስት ምን አይነት የማስተካከያ እርምጃ መውሰድ እንደሚገባው እያጠኑት መሆኑን ጠቅላይ ሚኒስትሩ ሳይጠቅሱ አላለፉም። ይህ በእንዲህ እንዳለም ከሪል ስቴት ልማት ጋር በተያያዘም ከፍተኛ ውዝግብ መፍጠሩ የሚታወቀውና ችግሩ እስካሁንም ተጋግሞ የቀጠለው አክሰስ ሪል ስቴት የዳይሬክተሮች ቦርድ የሪል ስቴቱ መስራችና መሪ የነበሩት አቶ ኤርሚያስ አመልጋም የተመሰቃቀለውን የሪል ስቴቱን ጉዳይ ወደ አገር ቤት በመመለስ ችግሩን እንደሚፈቱ ባስታወቁት መሰረት በ10 ቀናት ውስጥ መጥተው ካልፈጸሙ አስፈላጊውን እርምጃ እንደሚወስድ አስጠንቅቋል። ቦርዱ ሰኔ 9 ቀን 2005 ባደረገው 4ኛ መደበኛ ጉባኤው በአቶ ኤርሚያስ ምትክ ሌላ ዳይሬክተር መምረጡን ገልጾ አቶ ኤርሚያስ ከማህበሩ የቦርድ አባልነትና ሊቀመንበርነታቸው ማንሳቱን አስታውቋል። የታምሩ ጽጌና የዮሐንስ አንበርብር ዘገባ ነው። ላለፉት 8 ዓመታት የኢትዮጵያ ኤርፖርቶች ድርጅትን በዋና ሥራ አስፈጻሚነት የመሩት አቶ ሽፈራው ዓለሙ ስራቸውን ከሰኔ 21 ቀን ጀምሮ በገዛ ፈቃዳቸው ለቀቁ። አቶ ሽፈራው በድርጅቱ ውስጥ ለ4 ዓመታት በተለያዩ የቢሮ ኃላፊነቶች ሲያገለግሉ ስራቸውን እስከለቀቁበት ሰኔ 21 ቀን 2005 ድረስ በዋና ሥራ አስፈጻሚነት ሲመሩ መቆየታቸው ታውቋል። ከፍተኛ የሆነ የስኳር ህመም እንዳለባቸውና በተደጋጋሚ ለትራንስፖርት ሚኒስትሩ የልቀቁኝ ጥያቄ ሲያቀርቡ መክረማቸውን ለሪፖርተራችን የገለጹት ምንጮች አቶ ሽፈራው ስራቸውን ለመልቀቅ የተገደዱት ከዓመት በፊት ከሙስና ወንጀል ጋር በተገናኘም ተጠርጥረው ክስ ስለተመሰረተባቸው ምናልባት ስራቸውን ለቀው የክርክሩን ውጤት እንዲጠባበቁ ከባለስልጣናቱ ጫና ተደርጎባቸው ሳይሆን እንደማይቀር ግምታቸውን ተናግረዋል። አቶ ሽፈራው ዓለሙን በስልክ አግኝቶ ስራቸውን በፈቃዳቸው ስለለቀቁበት ምክንያት እንዲያስረዱት ለጠየቃቸው ሪፖርተራችን በህመም ምክንያት በራሴ ፈቃድ ለቅቅ ያለው ከማለት ውጪ ማብራሪያ ከመስጠት ተቆጥበዋል። ዘገባው የታምሩ ጽጌ ነው። ባልተከፋፈለ ትርፍ ላይ ታክስ ይከፈል የሚለው መመሪያም ውድቅ ተደረገ። የንግድ ህብረተሰቡን ከኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ጋር ለወራት ሲያወዛግብ የቆየው ባልተከፋፈለ ትርፍ ላይ የትርፍ ክፍፍል ታክስ እንዲጣል የወጣው መመሪያ ተግባራዊ እንደማይሆን ያስታወቁት
የገንዘብና ኢኮኖሚ ልማት ሚኒስትሩ አቶ ሱፊያን አህመድ ናቸው። በመንግስትና በግል ዘርፉ የምክክር መድረክ ላይ ሰኔ 20 ቀን የተገኙት ሚኒስትሩ ታክስ የሚከፈለው ለትርፍ ክፍል ሲኖር ብቻ ማለታቸው ከዚህ ቀደም የኢትዮጵያ ገቢዎችና ጉምሩክ ባለስልጣን መከፈል አለበት ብሎ ሲያቀርብ የነበረውን መከራከሪያም የሚሽር ሆኗል። አቶ ሱፊያን የኩባንያዎች የትርፍ ክፍፍል ግብር የሚከፈልበት ትርፉን ሲከፋፈሉ መሆኑን፣ የትርፍ ክፍፍሉ ኢንቨስትመንት ላይ ከዋለ ግን ታክስ አይታሰብበትም በማለት አስረድተዋል። በምክክር መድረኩ ላይ የተገኙት የግሉ ዘርፍ ተወካዮች በሞቀ ጭብጨባ ንግግራቸውን አድምቀውታል። የዳዊት ታዬ ዘገባ ነው። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ሊቀ ትጉሃን አስታጥቄ አባተም ተጠርጥረው በተከሰሱበት ከፍተኛ የማታለል ወንጀል ምክንያት ከሀገር እንዳይወጡ ሰኔ 21 ቀን የእግድ ትዕዛዝ ተላለፈባቸው። ቀደም ባለው ቀጠሮ ሳይቀርቡ በመቅረታቸው የፌዴራል ከፍተኛ ፍርድ ቤት 5ኛ ወንጀል ችሎት ለሰኔ 21 ቀን ታስረው እንዲቀርቡ ባዘዘው መሰረት የቀረቡ ሲሆን በመጀመሪያው ቀጠሮ ያልቀረቡት በህመም ምክንያት መሆኑን ለፍርድ ቤቱ አስረድተዋል። ሰኔ 11 ቀን 2005 ዓ.ም ተጠርጣሪዎቹ የተመሰረተባቸው ክስ ተሰምቶም የእምነት ክህደት ቃላቸውን መስጠት ቢገባቸውም አቃቤ ሕጉ ከክሱ ጋር የሚያያይዘው ቀሪ ማስረጃ እንዳለው ገልጾም ተለዋጭ ቀጠሮ እንዲሰጡ በመጠየቁ ክሱ ሳይሰማ ቀርቷል። ፍርድ ቤቱ ክስ ለመስማትና የእምነት ክህደት ቃል ለመቀበል ለሐምሌ 4 ቀን 2005 ዓ.ም ተለዋጭ ቀጠሮ ሲሰጥ ፕሬዝዳንቱ ግን በ25 ሺህ ብር ዋስ እንዲለቀቁ አዟል። ታምሩ ጽጌ እንደዘገበው ብሔራዊ ምርጫ ቦርድ ከተመደበለት 20 ሚሊዮን ብር ውስጥ ሕግን በመጣስ ኢህአዴግ ለመረጣቸው ፓርቲዎች 7 ሚሊዮን ብር አከፋፍሏል በሚል በሕዝብ ተወካዮች ምክር ቤት ጥያቄ ቀረበበት። ቦርዱ የዘንድሮውን ስራ አፈጻጸም ሪፖርት ሰኔ 21 ቀን ለፓርላማው ባቀረበበት ወቅት ብቸኛው የተቃዋሚ ፓርቲ ተወካዩ አቶ ግርማ ሰይፉ ለፓርቲዎች የሚከፋፈል የመደበው 20 ሚሊዮን ብር በጀት ላይ ጠንከር ያለ ጥያቄ ያቀረቡ ሲሆን ኢህአዴግ ካገኘው ገንዘብ ውስጥ 7 ሚሊዮን ብር የሚሆነውን በኢህአዴግ ለተጠቆሙት ፓርቲዎች ቦርዱ ማከፋፈሉን አቶ ግርማ ገልጸዋል። በአሁኑ ወቅት ንግድ ፈቃድ ከማውጣት የፖለቲካ ፓርቲ ፈቃድ ማውጣት ይቀላል የተባለው እውነት ነው ያሉት አቶ ግርማም ከፖለቲካ ዓላማ ይልቅ ከዜጎች ገንዘብ እየተቀበሉ የውጭ ሀገር የቪዛ ማስመቻ ድጋፍ ደብዳቤ በመጻፍ ዜጎችን ለስደት እየዳረጉ ነው ብለዋል። ፓርቲዎች ሕግን እንዲያከብሩ በተደጋጋሚ እየመከሩ መሆኑን የሚገልጹት ደግሞ የቦርዱ ሰብሳቢ ፕሮፌሰር መርጋም 4 ፓርቲዎች ፈቃድ ከወሰዱ በኋላ ከቦርዱ ጋር ግንኙነት በማቋረጣቸውና በተደጋጋሚ በሚዲያ ጥሪ ቢተላለፍላቸውም ባለመገኘታቸው ተሰርዘዋል ብለዋል። የቦርዱ አመራሮች ለቀረበላቸው የሕግ ጥሰት ጥያቄ ግን ምላሽ ሳይሰጡ አልፈውታል። የዮሐንስ አንበርብር እንደዘገበው የማዕድን ሚኒስቴር የማዕድን ምርመራ ፈቃድ ሳይኖረው በወርቅ ፍለጋ ስራ ተሰማርቷልና ያለ ፈቃድ የወርቅ ማምረቻ ማሽን አስመጥቷል የተባለውን ሳይለር ሚነራልስ ኤክስፕሎሬሽን ኤንድ ማሽኒንግ የተሰኘም የሩሲያ ኩባንያ ጉዳይ እየመረመረ መሆኑን ምንጮች ገለጹ። ለሪፖርተር የቀረቡት ሰነዶች እንደሚያሳዩት ሳይለር ሚነራልስ ወርቅ ፍለጋ የተሰማራው በቤኒሻንጉል ጉሙዝና በአማራ ብሔራዊ ክልላዊ መንግስት በበለስ ወንዝ ዙሪያ አካባቢና በቻግኒ ወረዳ አካባቢ ነው። በተጨማሪም ኩባንያው የወርቅ የማምረት ፈቃድ እንዳለው የሚያሳይ የሐሰት ማስረጃ በማቅረብ የወርቅ ማምረቻ መሳሪያ ለማስገባት ሲሞክር በማዕድን ሚኒስቴር ኃላፊዎች ተደርሶበታል ብለዋል ምንጮቹ። የሳይለርስ ሚነራልስ ኩባንያ ዋና ስራ አስኪያጅ ሚስተር አንቶን ፖሌቫኖ ለሪፖርተራችን እንዳወጉት ዌስተርን ጂኦ ስተዲ ከተባለ ሀገር በቀል ኩባንያም የማዕድን ፈቃድ በከፍተኛ ክፍያ በመግዛት በኦሮሚያ ክልላዊ መንግስት በምዕራብ ወለጋ ዞን ነጆ ከተማ አካባቢ ልዩ ስሙ ጎለም ኩጁር በተባለ አካባቢ የወርቅ ፍለጋ ስራ ሲያካሄድ መቆየቱን አመልክተዋል። ዌስተርን ጂኦ ስተዲ የማዕድን ፍለጋ ፈቃድና በነጆ አካባቢ ለሚገኘው የማዕድን ፍለጋ ቦታም ከኦሮሚያ ክልላዊ መንግስት የውሃ የማዕድንና ኢነርጂ ቢሮ እንደተሰጠው ሳይለር ሚነራልስ ከዌስተርን ጂኦ ስተዲ የገዛው የፈቃድ ዝውውርም በማዕድን ሚኒስቴር እንደጸደቀለት የሚያሳዩ መረጃዎችንም ለሪፖርተር አቅርቧል። ቃለ ኢየሱስ በቀለ ዘግቦታል። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የኦዲት ዳይሬክተር አቶ ንጉሴ ክብረት የምርመራ መዝገብ ተካተው በተጠረጠሩበት ከባድ የሙስና ወንጀል ምርመራ ሲካሄድባቸው የሰነበቱት የሐረር ከተማ ነዋሪ የሆኑት ወይዘሮ ሶፊያ ሱሌይማን በዋስ ተለቀቁ። ወይዘሮ ሶፊያ ሱሌይማን በሐረርና በአዳማ ያላቸውን የንግድ ሥራ ተገን በማድረግ
ከአዳማ ወደ አዲስ አበባ የሚገቡ ዕቃዎች እንዳይፈተሹና እንዳይቀረጡ ጉቦ በማቀባበል ወንጀል ተጠርጥረው በቁጥጥር ስር የዋሉ ቢሆንም መርማሪ ቡድኑ ምርመራውን መጨረሱን በመግለጽ በዋስ እንደለቀቃቸው ለችሎቱ አስረድቷል። መርማሪ ቡድኑ በቀሪዎቹ ተጠርጣሪዎች ላይ የሚቀበለው የኦዲት ምርመራ ውጤት የኤሌክትሮኒክስ የባለሙያ ትንተናና የምስክሮች ቃል እንደሚቀረው በመግለጽ ተጨማሪ የ14 ቀናት ተጨማሪ ጊዜ ጠይቋል። ታምሩ ጽጌ ዘግቦታል። የአሜሪካ ኤክስፖርትና ኢምፖርት ባንክ ለተጨማሪ የቦይንግ 77 አውሮፕላንና የሞተሮች ግዢ የሚውል $130 ሚሊዮን ብድር ለኢትዮጵያ አየር መንገድ መፍቀዱን የባንኩ ሊቀመንበር አስታወቁም። ሊቀመንበሩ ፍሬድ ፒ ሆክበርግ ለአጭር ጊዜ ቆይታም ሰኔ 20 ቀን ሐሙስ አዲስ አበባ በተገኙበት ወቅት በሰጡት መግለጫ ባንኩ የቦይንግ ኩባንያ ለኢትዮጵያ አየር መንገድ የሚፈጽመውን ሽያጭ በመደገፍ የፋይናንስ አገልግሎት ሲሰጥ መቆየቱን ተናግረዋል። የአሜሪካ ኤግዚም ባንክ እንደ ኤሮፓ አቆጣጠር ከ2003 ጀምሮም ባሉት 10 ታት ውስጥ ከ$2.2 ቢሊዮን በላይ ብድር በመፍቀድ 10 ድሪም ላይነር ቦይንግ 787 አውሮፕላኖች ግዢ እንዲፈጸም ማስቻሉ ሲነገር ለአዲሱ ብድር ደግሞ ከቦይንግ 77 አውሮፕላን በተጨማሪም የጀነራል ኤሌክትሪክ ስሪት የሆኑ GE90 የአውሮፕላን ሞተሮችንም ለመግዛት የሚያስችል ነው ተብሏል። የብርሃኑ ፈቃደ ዘገባ ነው። የኢትዮጵያ ልማት ባንክ በአቶ መላኩ ፈንታ ምትክ ተጠባባቂ የቦርድ ሰብሳቢ ተሰየመለት። ልማት ባንኩን በቦርድ ሰብሳቢነት ሲመሩ የነበሩትና በቅርቡ በሙስና ወንጀል ተጠርጥሮ በእስር ላይ በሚገኙት በሚኒስትር ማዕረግ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር በነበሩት አቶ መላኩ ፈንታ ምትክ የኦሮሚያ ክልላዊ መንግስት ምክትል ፕሬዚዳንት አቶ አብዱልአዚዝ አህመድ በተጠባባቂነት መሰየማቸው ታውቋል። የዳዊት ታዬ ዘገባ ነው። በመጨረሻም አትሌቲክስ። በስዊድኗ ሶሌንቱና ከተማ ሰኔ 20 ቀን በተካሄደው የ10,000 ሜትር ሩጫ በሁለቱም ጾታ ኢትዮጵያውያኑ መሰረት ደፋርና ደጀን ገብረ መስቀል አሸነፉ። ዘገባዎች እንደሚያመለክቱት በሶሌንቱና ኢትዮጵያውያኑ ያስመዘገቡት ድል በድንቅ ብቃት ነው። ደጀን ርቀቱን በ26 ደቂቃ 51.02 ሲፈጽም መሰረት በ30 ደቂቃ 08.06 አጠናቃለች። የአፈጻጽም ብቃታቸው የሚያሳየው በመጪው ነሐሴ የሚካሄደውን የሞስኮ ዓለም ሻምፒዮና ከማደን እንደማይመለሱ ነው ተብሎላቸዋል። በወንዶች 10,000 ሜትር ከ27 ደቂቃ በታች በመፈጸም ሁለተኛና ሶስተኛ የሆኑትም ኢትዮጵያውያኑ ኩማና መርጋ ናቸው። በሴቶች 10,000 ሜትር ፉክክር መሰረት ደፋር መሪነቱን የጨበጠችው ከ2,000 ሜትር በኋላ ነው። በተለይ ስድስተኛው ሺህ ላይ የመጨረሻዋን ተቀናቃኟን አፈራጎ ደፋይን ጥላ በማለፍ ቀሪውን ፉክክሯን ያደረገችው ከሰዓቷ ጋር ነበር። በአስደናቂ አሯሯጣ ፍጥነቷን በሂደት ያፈጠነችው መሰረት የፈጸመችበት 30 ደቂቃ .0806 ጊዜ በታሪክ 10ኛው ፈጣን ክዋኔ ሆኖ ተመዝግቦላታል። በሌላ በኩል ባለፈው ሐሙስ በቼክ ሪፐብሊክ ኦስትራቫ ከተማም በ10,000 ሜትር የተወዳደረችው የ3 ኦሎምፒክ ወርቅ ባለድሏም ጥሩነሽ ዲባባም 30 ደቂቃ 26.57 በሆነ ጊዜ ስታሸንፍ የ5,000 ሜትር የዓለም ክብረ ወሰን ባለቤቱ ቀነኒሳ በቀለም በርቀቱ ባደረገው ውድድር አራተኛ ሲሆን ሌላው የአገሩ ልጅ የዓለም ወጣት ሻምፒዮኑ ሙክታር ኢድሪስ በ13 ደቂቃ 03.69 ሰከንድ አሸንፎት ገብቷል። ክቡራን ተመልካቾቻችን ሰሙናዊ ዜናዎቻችን እዚህ ላይ ያበቃሉ። በቀጣይ ፕሮግራሞቻችን እስከምንገናኝ ጤና ይስጥልን።